ሞዴል መሆን መቻል አለበት ለሰው አራያ አርገህ የምትከተለው ሰው መሆን አለበት ቃሉ ብቻ ወይ ወክ ስላደረክ ብቻ ሞዴል ግን በዛው እንዳይተረጉሙት ጉራጌ ሆነሽ የማያዋጣ ቢዝነስ ውስጥ አሁን ገና ገባሽ ነው ያለኝ። አንድ አመት ይሆናል የራሴን ትምህርት ቤት ወርዝ ሞዴሊንግ ኤንድ አርት ስኩል ወርዝ ምንድነው? ወርዝ ያረገም ወሬው ነው። ወርዝ ያረገም ከፍያው ሁሉ ነው። ሰው ጥያቄ ነው ነገራችን ላይ። ሰው እርግጠኛ መሆን ያለበት ሰው ያ ኢንተረስቱ ነው ወይ መክሊቱ ነው ወይ የሚለው ነገር ላይ እዛ ላይ በደንብ መስራት አለበት። ፋሽን ሾው ውድድር አይባልም ነው? ውድድር ነው ይባላል። እንዴት ነው እስኪ? ነው ፋሽን ሾው ውድድር አይደል? ውድድሮች ነበሩ። የጉራጌ ዞንን ወክዬ ማዕከላዊ ኢትዮጵያ ላይ ተወዳድሬ ነበረ። የወንድ ልጅ ተክለ ሰውነቱ ምናምን በጣም ማች ያደርጋል አይደል? ሴቶች ጋርም ኖርማሊ ዳሌያቸው አካባቢ ስለሰፉ ምናምን አይመስለኝም። ሞዴሊንግ ላይ ራሱ የሆነ እንትን አለው። እንደ ኢንተርናሽናል ኬክ እንደውም እነዚህ ሞዴሎች በጣም አናሳ ነው ተፈላጊነታቸው። በእኛ ማህበረሰብ በተለይ በጉራጌ ማህበረሰብ በጣም እንትን ነውር ነው። ምን ይዘብን መጣ ነበር ምን ባል አሁን ላይ ግን የለም። ይሄ ትልቅ ነገር ለኔ። የተገላለጠ ልብስ በፍጹም አይቻልም። ግን በባህሉ በካልቸሩ በማንነቱ እጅግ በጣም ውብ ሆኖ መገኘት ሰላም ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት አለፈ? ያው ዛሬ እንግዲህ ተገናኝተናል። አሪፍ ሾው ልክ እንደ ስሙ አሪፍ የሆኑ እንግዶችን ይዞ መጥቷል ማለት ነው። የዛሬ እንግዶቻችን ከወትሮ ለየት ያሉ ናቸው። ኪነጥበብ ላይ ትኩረት የሚያደርጉ ናቸው ማለት ነው። እነማን ናቸው ካላችሁ አብራችሁን ስቆዩ ትመለከታላችሁ ታያላችሁ ማለት ነው። አብራችሁን ስለምትሆኑ ከልብ ነው የምናመሰግነው። እንደተለመደው ቻናላችንን ሰብስክራይብ፣ ላይክ እና ሼር እንዲሁም ደግሞ ኮሜንት እንድታደርጉልን እንጋብዛለን። እንግዶቻችንን ይዘን እንመጣለን ማለት ነው። እንወዳችኋለን። ዋላ ፒስ። የዛሬው ደግሞ እንግዶቻችን ያው ለየት ይላል ይዞ የመጡት ሀሳብ። ምናልባት እዚህ በአሪፍ ሾው ላይ በነበረን ፕሮግራም ላይ እንደዚህ አይነት እንግዳ ይዘን አልመጣንም። እንዲያለብሱኝ ፍላጎት ነበረኝ፣ አላለበሱኝም። እንኳን ደህና መጣችሁ። እንግዲህ እንደምትመለከቱት ወንድማችን ሞዴል ነው፣ መምህር ነው። ቢኒያም መንክር ይባላል። ምን ይዞ እንደመጣ በኋላ ላይ ይነግረናል ማለት ነው። እህታችን ደግሞ ዲዛይነር ነች፣ ሀና ይልማ ትባላለች። እኔ እንደውም ቅድም የይልማ ገብረአብ ነበር፣ ለካ ጋሽ ይልማ ይስፋባት ሌላ ናቸው። እንዴት ነሽ? ሁሉ ሰላም? ሁሉ አማን? ዲዛይኒንግ እንዴት ነው? እስኪ በጣም ዝም ብሎ ቆርጦ መቀጠል ነው ምናምን የሚላል፣ ትቆርጣለህ ትሰፋለህ ምናምን የሚላል እና እንዴት ነው እስኪ? እንደዛ ቀላል ቢሆን አሪፍ ነው አይደለ? ግን ፋሽን ዲዛይነር ስትሆን ከክሪኤቲቪቲ ከኮንሰፕት ክሪኤቲቪቲ ይጀምራል። ከዛ በኋላ ፕሮዲውስ ጋርመንት ወደ ማድረግ ይካሄዳል። ከዛ በኋላ ፕሮሰሱ ደግሞ መስፋት ነው የሚሆነው እና ከዛ በኋላ ደግሞ የሶሻል አይዴንቲቲ ካልቸራል አይዴንቲቲ እና የተለያየ የማንነት መገለጫዎች አሉ። አንተ ዲዛይነሩ ነህ፣ በዛ አይዴንቲቲ በዚህ ሆነ ብለህ ኮንሰፕት ሰጥተኸው ልብሱን ህይወትን እንዲኖረው የምታደርገው ማለት ነው። ስለዚህ ከብዙ ጊዜ ዲዛይነር እና ቴይለሪንግ ሰፊ በጣም ይለያያል። ሰፊ እና ዲዛይነር ልዩነት አላቸው አይደል? ያዝ አድርጊልኝ እናወራለን። ጋርመንት ስትላችሁ ኃይሌ ጋርመንት ነው ይመስላችሁ? ጋርመንት ያለው ሌላ ነውና እስኪ ወደ ቢኒ እንመለስና አንቺ ጋር መለስ ብለን እንመጣለን። የቢኒ የሞዴሊንግ ላይ እስቲ እንግዲህ ያው በሞዴሊንጉ ላይ ያሳለፍካቸው ጊዜያቶች ይኖራሉ። መምህር መሆን ደግሞ ሌላ ታሪክ ነው። አንተ ትምህርት ተማሪ ሆነ ያሳለፍክባቸው የተወሰነ በለና ከዛ ትምህርት ቤታችሁን ደግሞ እስኪ ማን ይባላል የሚለው የተወሰነ ትነግረናለህ። እሺ ያው ከ6 ዓመት ኦልሬዲ 6 ዓመት ሆኖኛል ሞዴሊንግ ኢንዱስትሪ ላይ ከገባው። ተማሪ ያለ የምታሳልፈው የሞዴሊንግ ኢንዱስትሪ በጣም ደስ ይላል። በጣም ሰው በጣም ደስ የሚል ጊዜ ነው። ፍሬሽ መሆኑ በጣም ደስ ይላል። ብዙ ነገር ትሳሳታለህ፣ ብዙ ነገር ታረማለህ ምናምን እና ደግሞ ብዙ ነገሮች ይቀርቧል ይመጣሉ አንተ ጋር። ሰው ስራዎች ሲኑ ተጠራርተህ የምትሄደው ፓርት ራሱ የኦዲሽን ካስት ምናምን የሚባለው ነገር ክላስ ላይ ስትሳሳት ወይም ደግሞ ለመያዝ የምታደርገው ጥረት ወኩን ቁጥር የሚባላል እነሱ ለመያዝ ምናምን የምታደርገው ጥረት
ኮምፒቲሽን አለ ምናምን እነዛ ነገሮች በጣም ደስ ይላሉ ከተማሪ እያለ። ከዛ አልፎ ደግሞ ማስተማሩ ደግሞ ሌላ ታሪክ ነው። ማስተማሩ በጣም እሱ ደግሞ የተለየ ደስታ የሚሰጥ ስሜት አለ። እስኪ የተወሰነ ትምህርት ቤታችሁ መች ተጀመረ? ምን ይባላል? የተጀመረው የኔ ትምህርት ቤት ቅርብ ጊዜ ነው፣ ግን እኔ በማስተማሩ ላለፉት 5 ዓመታት በማስተማሩ ቆይቻለሁ። አቢሲኒያ ሞዴሊንግ እና አርት ስኩል ትልቅ ትምህርት ቤት እዛ እዚህ ገኒ ጋር ማለት ነው ሳስተምር ነው የኖርኩት። እስቲል አለው እዛ። ያው ምናልባት ከነ አምባቸው ከነ አቤል በኋላ አምባቸው የኔ መምህር ነው። እሱ ሲወጣ እኔ ገባው እዛ። አሪፍ ያው ጓደኞቼ ስለሆኑ ለዛ ነው እኔም በዛ መንገድ አልፍ ያለውና እና አምባቸው አቤል ሀብ የሞዴሊንግ ትምህርት ቤት ሌሎቹም እንደዚሁ እዛ እነሱ ሲመረቁ እኛ ደግሞ እዛ ላይ ሁለገብ የኪነ ጥበብ ተቋም ነበር የተመረቅነው እና በሰዓቱ እንደዛ ስለነበረ ያንን ለማንሳት እነሱ ሲወጡ አምቤ ሲወጣ ነው የገባሁት። እነ አቤል ቀድሞኝ ወጥተዋል፣ እኔ ያልደረስኩባቸው። ግን የኔ መምህር አምባቸው ነው፣ ዳጊ፣ ሌሎች እስከዳር ፍሬወት ነበሩ። ሚስ ኢትዮጵያ ሄደችው እነሱ ናቸው መምህራኖቼ የኔ። ከዛ እና አምቤ ሲወጣ ደግሞ እኔ ገባሁ። አቢሲኒያ ሳስተምር ለ5 ዓመታቶችን ቆይቼ መንፈቅ ዓመት ወር አንድ ዓመት ይሆናል የራሴን ትምህርት ቤት ወርዝ ሞዴሊንግ ኤንድ አርት ስኩል። ወርዝ ምንድነው? ወርዝ አያረግም ወሬው ነው። ወርዝ አያረግም ክፍያው ሁሉ የነሱ ጥያቄ ነው። ነገራችን ላይ ይሄን ጥያቄ ነው በዚህ አያይ እስኪ ንገረን እኮ እንስማኛ። ወርዝ ማለት ይሄ ሞዴሊንግ ኢንዱስትሪ መሰረቱ የሆነ ሰው ማለት። ወርዝ ግን የሚለው በእንግሊዝኛ ነው ወይስ አማርኛ? ወይስ አማርኛው ሁለት አይነት ፍቺ ሊሰጠው ይችላል። ከጥቅም ጋርም ሊያያይዘው ይችላል። ከዛ ስለአንተ ያለ ቫልዩ ሊሰጥ ይችላል። ግን እኔ ያ ስም ሳይሆን የወሰድኩት የሰውየው የሞዴሊንግ ኢንዱስትሪ መስራች ልበለው ዲዛይነር ነው። በእርግጥ ግን ሞዴሊንግ ኢንዱስትሪ እንዲመጣ ያደረገው በ1851 እስከ 5854 ባለው ታይም ቻርልስ ፍሬድሪክ ወርዝ ነው ስሙ፣ ሙሉ ስሙ። ግን የወርዝ የሚለው የሱን ስም ብቻ ነው መርጬ ነው እና ይሄ የሱን ማስታወሻ ዛሬ ላይ የኔ ላይፍ እዛ ጋር ስላለ እንጀራይም ሆኗል። እና የሰውዬ ለምን እንደዚህ ያላስታውሰው እና የሞዴሊንግ ኢንዱስትሪ እሱ ዲዛይነር ነው፣ ግን ሞዴሊንግ ኢንዱስትሪ እንዲፈጠር ያደረገው እሱ ነው። እንዴት እሱ ዲዛይን ሞዴሊንግን ፈጠረ ካልከኝ ምናልባት እሱንም ብትነግረን ደስ ይለናል። እስኪ ምናልባት ዲዛይነር ነበረ እና የንጉሳውያን ቤተሰቦች የሚባሉ አለ አይደል? እዚህ እንግሊዝ ውስጥ የንጉሳውያን ቤተሰቦች አሉ፣ ስቲል ነው አሉ። እዛ ላይ በየሳምንቱ በየወሩ ምናምን የራት ፕሮግራም አላቸው። ሰው እዛ ላይ ሚስቱን ዲዛይን ያደረገው ልብስ ምናምን እንድትለብስ ያደርግ ነበር። ራት ፕሮግራም ላይ እንድትመላለስ እሱ የሰፋው ልብስ ዝም ብላ ወክ እንድታደርግ መሀላቸው። ኖርማሊ ልብሱን ለማስተዋወቅ ነው ሀሳብ የነበረው። እሱን ልብሱን ለማስተዋወቅ ግን መሀላቸው ላይ እንድትሄድ ያደርጋት ነበር። ማሪቨርኔት ወርዝ ነው የምትባለው። እሷም ኤክሱ የነበረች ናት። እሷ ደግሞ ፈረንሳዊ ናት። ዛሬ ላይ ያው ሞዴሊንግ ኢንዱስትሪ የት ነው የተመሰረተው ሊል ይችላል፣ ግን አብዛኛው ፈረንሳይ ነው። እሷ የመጀመሪያ ሞዴል ስለሆነች ማለት ነው። መጀመሪያ ሞዴል እሷ ናት። መጀመሪያ ዲዛይነር ደግሞ ከእሷ ጋር አያይዞ የሰራው ነው። ጉግል ብታረግ ምናልባት ሊያመጣው ይችላል። ሌሎችም ሰዎች ሊጠቅስ ይችላል። ግን የሞዴሊንግ ኢንዱስትሪ መነሻ ሆነው የሰውዬ በሱ ስም ወስጄ ነው ይህን ትምህርት ቤት የመሰረትኩት ማለት ነው። በጣም አሪፍ። እስኪ በእናንተ ትምህርት ቤት ምን ያህል ይሳተፍ፣ ምን ያህል ተማሪዎች አሉ ምናምን የሚለውን በኋላ ላይ የምንመለስበታለን እና ወደ ሀና እንሂድና ቅድም ሀሳብ አሰጥታን ነበረ። ምንድን ነበር ቅድም ያነሳውን ሀሳብ? ዲዛይነር እና ሰፊ። አረ ልዩነቱ ዘምዛም ሊጨምርበት እስኪ ዲዛይነር እና ሰፊ ልዩነቱ እስኪ። ብዙ ጊዜ አንድ ነው ይባላል። ኖር ምንድን ነው መስፋት? ትቆርጣለህ ትሰፋለህ ይላል ሰው ያቀለዋል። እስኪ ልዩነታቸውን። በጣም ልዩነት አለው። በጣም ሰፊ ልዩነት ነው ያለው። ነገራችን ላይ ፋሽን ዲዛይነር ስትሆን ከኮንሰፕት ትነሳለህ፣ ማሰብ ይጀምራል። የሆነ ልብስ ዲዛይን ስታደርግ ማለት ነው። እሱ አሁን የኔ ቦታ ላይ የኔ ድርጅት ውስጥ የሆነ ልብስ ለመስራት ሳስብ ስፔሻሊ ለየት ላሉ ኦኬዥኖች ከሆነ ቀደም ብለው እንዲያዙ ነው የምነግራቸው። ለምን? ማሰቡ ስለሚወስድ ጊዜ ማሰቡ ጊዜ ይወስዳል። ምን አስባ ነው? ምን አይነት ፕሮግራም ላይ ነው? ምንድነው መገለጽ ያለበት? እሷ እንኳን ሀሳቡ ባይኖራት ወይ እሱ እንኳን ሀሳቡ ባይኖረው እንደዚህ ዝም ብዬ ገብቼ ፕሮፋይላቸውን አይና ከዛ በኋላ ሰፊ ጊዜ እሰጣለሁኝ። ምናልባት ኦኬዥኑ 2 ቀን ወይ 1 ቀን ሊቀረው ሊሆን ይችላል። ቶሎ ብዬ ወደ ስራ ገባለሁ እና ዲዛይነር ሰፊም ነው ዲዛይንም ያደርጋል። ሰፊ ሆኖም ዲዛይነሮች አሉ በልምድ ግን ሰፊ ግን የተሰጠውን ልብስ ሀሳብ ወደ ህይወት ያመጣውና ሰፍቶ እንትን ይለዋል ማለት ነው። አሁን እኔ ራሴ ስለምሰራቸው ነው ብዙ ጊዜ የኮርሴት ልብሶች ላይ ስለሆነ ትኩረት የማደርገው
የኮርሴት ልብስ የሚሰሩ ደግሞ በብዛት ሰፊዎች አይኖሩም እና የኮርሴት ራሴው ስለምሰራ አንቺ ራስሽ ምሳሌ ኮርሴት ልብሶች የተለመዱ የሆኑ ልብሶች ብቻ ነው ከሰራተኞች ጋር ሰጥቻቸው ሀሳቡን ሰጥቻቸው ሰፍተው እንትን የሚሉት እንጂ ግን አሁን በቅርቡ ማሰልጠን እጀምራለሁ ማስተር ክላስ ማለት ነው። ስለዚህ ዲዛይኒንግ ፋሽን ዲዛይን ማድረግ በጣም ሀሳቡ በጣም ሰፊ ነው እንዳልኩ በጣም ቫስት ነው። የተለየ ነገር መስራት ይጠበቃል ካንተ ሰፊ ስትሆን ግን የተለመዱ ልብሶችን በተደጋጋሚ ይሄ ገበያው የሚፈልገውን አይነት ልብስ የሚሰሩ በጣም ብዙ አሉ። ዲዛይነሮች ደግሞ እጅግ በጣም ትንሽ ናቸው እንደ ዓለም ራሱ ማለት ነው። ሰው ዲዛይነር ሆኖ ግን መስፋት መቻል አለበት። ሀሳቡን ብቻ ማምጣት ነው አይደለም በፍጹም። የማይሰፋ ከሆነ ግን በቃ ማን ይተገብርለታል ነው ችግሩ። እኔ ዲዛይነር ነው አይደለም አሁን የምሽል ነው መስፋት የማይችል ሰው ዲዛይነር ነው ብዬ አላስብም። ይሄ ነው ልዩነት። ቤተሰቦቻችን ማስታወቂያ ተመልክተን ተመልሰን እንገናኛለን። አብራችሁን ሁኑ። እናመሰግናለን። ማስታወቂያ ተመልክተን ተመልሰን ተገናኝተናል። ቆይታችን ከቢኒና ከሃኒ ጋር አሪፍ ቆይታ እያደረግን እንገኛለን ማለት ነው። ተጋበዙልን። መልካም መዝናኛ ይሁንላችሁ። ትምህርት ቤት ራሱን ይቻላል ያስፈልገዋልና ያው አንቺም እንደ የተነሳሽበትን የትምህርት ቤት ነው ፓሽንሽ። ለዚህ አሁን ለምሳሌ ቤተሰብ ጋር ይሄ ፊልም ስራ ላይ ሙዚቃ ምናምን እንደዚህ የሞዴሊንግ ምናምን ላይ እንደ ስራ አይቆጠርም። እንዲሁ ክረምት ማሳለፊያ እንዲሆን ይፈልጋል ምናምን እንጂ ተሰርቶ ገንዘብ እንደሚገኝበት በሌላው ዓለም በጣም ቦታ ይሰጣል። እኛ ሀገር ላይ ቦታ የለውም እኔ እንዳየሁት እና እስኪ እንዴት አየሽው? ችግር አልነበረው? ቤተሰብ ጋር ይደግፉሽ ነበር? ቤተሰብ ጋር እኔ የጨረስኩት ትምህርት ሃይድሮሊክስ ዋተር ሪሶርስ ኢንጂነሪንግ ነው። አባቴም ሆነ እናቴ ያው ትምህርቱ ላይ እንትን እንደልና ትኩረት እንድታደርግ ይፈልጋል። እንደዛ እንደሆነ ነበረ። ከዛ ግን ፓሽን እንደሆነ ራሱ አላቅም ነበረ። ፋሽን ዲዛይን አላቅም እና አንድ ጓደኛዬ ናት ሀና ስንት ሰው ፋሽን ዲዛይን እየተማረ አንቺ ለምንድነው የማትማሪው? ታይኛለሽ መሰለኝ ቴንደንሲ ምናምን እሷ ታያለሽ መሰለኝ። እዛ እሷ እንትኑን ዘራቸው ሀሳቡን ዘራቸው። ከዛ ወደ ሲቼው ወደ ፋሽን ዲዛይን ትምህርት ቤት ገባሁኝ ተማርኩ። 2 ዓመት ከምናምን ይሆነኛል ወደ ስራው ከገባሁ። የተማርኩትም ሄዋን ልብስ ስፌት ማሰልጠኛ እዛ ነው የተማርኩትና አሁን ደስተኞች ናቸው። ምን ያክል ሰራተኞች አሉሽ አሁን በአንቺ በስርሽ እንኳን? አሉኝ። የት ነው የሚገኘው ሱቅሽ? ምናልባት ሰሚት ነው አንደኛው ብራንች ሰሚት ፍየል ቤት አካባቢ ወደ 30 ሜትር ነው። አንደኛው ደግሞ ፍርድ ቤት አካባቢ 2 ብራንች ነው ያለው። ምን ያክል ሰራተኞች ይኖራሉ አሁን? ቋሚ ከ6 በላይ አሉ። ስራ ሲበዛ ምናምን ግን 10 ምናምን ይጨምራሉ ማለት ነው። በጣም አሪፍ ነው። በጣም ደስ ይላል። እስኪ ወደ ቢኒ እንሂድና ቢኒ ጋር ስንሄድ ዛሬ ያገናኘን እንግዲህ አንድ እኔ ፋሽን ሾው ውድድር አይባልም ነው? ውድድር ነው ይባላል? እንዴት ነው? እስኪ ፋሽን ሾው ውድድር አለ። እሺ ምንድን ነው? እስኪ አሁን የእናንተ ባህል ዘመናዊ ነው ባህል ላይ ነው ፎከስ የሚያደርገው? እሱንም አንድ ላይ ጠቅለል አድርገን እናደርገው እና ሰው ብዙ ጊዜ እንደዚህ የሞዴሊንግ እንትን የፋሽን ትርኢቶች ምናምን ሲዘጋጁ አንድ ውድድር አለ እባክህ ደረስ ብዬ ልምጣ እዛ ምናምን ይባላል። እስኪ እሱን ለማጥራት ያህል እንዴት ነው? ኦኬ ዲዛይነሮች የራሳቸው ውድድር ሊኖራቸው ይችላል። ዳኞች ተቀምጠው ምናምን ውድድር ካለ ዳኛ አለ ማለት ነው። ዳኛ ካላለ ሰው የዛኔ ውድድር ትለዋለ። ይሄ ግን ፋሽን የመሰለ ብዙ አይነት ፋሽን ሾዎች አሉ። ኢትዮጵያ ውስጥ እንደ ኢስት አፍሪካ ትልልቅ ሾዎች ይደረጋሉ። እንደ ሀፍ አፍሪካ፣ አፍሪካ ሪሴፕሽን፣ አፍሪካ ሞዛይክ፣ ባክ ሾ፣ ሀፍ አፍሪካ ምናምን የሚባሉ አሉ። እነዚህ ትልቅ ሾዎች ናቸው። ሌላ ደግሞ እንደዚሁ ብሔር ተኮር የሚሰሩ ስራዎች አሉ። ብሔር ተኮር ስለ ባህሉን ለማስተዋወቅ ባህላዊ ለምሳሌ ኢሬቻን ታርጌት ተደርጎ የሚሰሩ ስራዎች አሉ እና እንደዚህ አይነት ፋንሾም ይደረጋሉ። ግን አላማቸው የተለያየ ሊሆን ይችላል ማለት ነው። ግን ውድድር የሚባለው ነገር ግን አይደለም፣ ማሳያ ነው። ይሄ ሞዴሉ
የዲዛይነሯ ልብስ ሊያሳይ የመረጠችው ሞዴል ወይም ደግሞ ኢቨንት አዘጋጆቹ የመረጧቸው ሞዴሎች የዲዛይነሯ ልብስ በሚገባ ህይወት ባለው መልኩ ያሳያል። ሞዴሉ እንደዚህ በቂ መሆን አለበት። ዝም ብሎ ከሆነ የሆነ ሰው ቁመቱ ስለረዘመ ወይም ደግሞ የሆነ ነገር ስለማለት ዝም ለማስለበስም አችልም። አንድን ልብስ ለማስተዋወቅ ራሱ ሞዴሉን ፐርፌክት መሆን አለበት። ወኩን፣ ሉኩን፣ ፌሻል ኤክስፕሬሽን ቪዥዋል ኤክስፕሬሽን በጣም ያማረ መሆን አለበት እና እነዚህ ነገሮችን ለመግለጽ ሞዴሉ አሁን ላይ ተክለሰውነት አለ። በአሁኑ ተክለሰውነት አሁን ቅርብ ዓመታት በኋላ የወንድ ልጅ ተክለሰውነቱ ምናምን በጣም ማች ያደርጋል። ሴቶች ጋርም ኖርማሊ ዳሌያቸው አካባቢ ስለሰፉ ምናምን አይመስለኝም። ሞዴሊንግ ላይ ራሱ የሆነ እንትን አለው። በነገራችን ላይ ዳሌያቸው ስለሰፉ ሞዴሎች ሞዴል አይሆኑም እንዳለ እና ሞዴል ይሆናሉ፣ ግን እንደ ኢንተርናሽናል ኬክ እንደውም እነዚህ ሞዴሎች በጣም አናሳ ነው ተፈላጊነታቸው። ዳሌያቸው እንደውም በጣም ቀጫጭ መሆን አለባት። ይሄ ከቅርብ ዓመታት የመጣ ነው። ድሮ በትክክል እኔ ላነሳለ የሚፈለጉት ምንድነው ቅድም አንተ እንዳልከው የአንተ መምህር የነበረው አምባቸው እነሱ እኛም ተመርቀን በወጣንበት ታይም ላይ እኔ ከቅርብ ጊዜ በዛ ላይ በነበርኩበት ሳለ ዲዛይነሮች ያቁኛል። አልለካም። አንድ ዲዛይነር ከለካችኝ እሷ ጋር ነው ሁሉም ይዞራል ቁጥሩና ለብሼ ይገኛለሁ። አብሮኝ የነበሩ ጓደኞችም ሴቶቹም ልክ በዛ ልክ ነበርና ኢቨን እኔ አስታውሳለሁ ሁለገብ ስነ ጥበብ ተቋም ዛሌፍ አቶ ነጋስ ይባላል ዋና ባለቤቱና ታድጋለህ ተብዬ ነው ሜትር ከ80 ሜትር ከ79 ምናምን ተብሎ ታድጋለህ ተብሎ ነው 18 ዓመት ነበርና ታድጋለህ ተብዬ ነው የገባሁት እና እንደውም እኔ እኮ ታድጋለህ ተብዬ ነው የገባሁት እሺ ገና ረጅም ሆናለሁ ምናምን ነበር ፍሬንዶችና ሴቶቹም ጋር ጓደኞቻችን የነበሩት ይሄ አሁን ያልከው ነገር ቅርብ ጊዜ ነው በደንብ ነበር የሚታየው። እውነት በደንብ ዲዛይነር እመቤት አለሙ ትባላለች። ያው መምህሬ ነች ለኔምና አሁን እዚህ ሀገር የለችም። ብዙ ነገሮች አግኝቻለሁ ከሷ እንዳልከው ነው። አሁን ቅርብ ጊዜ በኋላ ሲመጣ እኔ አላቅም ማለት አለ ሞዴል እኮ አለ። አሁን የሰዓት ማስታወቂያ ይሰራል ሞዴል ነው፣ ችግር የለም እኮ ቀላል ነው። ግን በተክለሰውነቱን ላይ ፎከስ አድርጎ የሚሰራ ከሆነ ግን ምኑ ጋ ነው ሞዴልነቱ? እሷስ ሞዴል ተብላ ልትጠራ የምትችለው ምኑ ላይ ነው? አሁን ዓለም አቀፉን የምንከተል ከሆነ ይሄን ህግ ይዘን ዓለም አቀፍ ምን ይላል ነው። እዚሁ ሀገር ውስጥ ተወስነን የምንቀር ከሆነ ከተማችን ላይ ብቻ ከሆነ ምናልባት ለስም ሊጠቅም ይችላል። ግን ዓለም አቀፍ አይሻገርም እንዳልከኝ ከሆነ ሚስ አንደርስታንዲንግ እንዳይፈጠር ይሄ የራንዌይ ሞዴሎች እንደ ኢንተርናሽናል ከሆነ ረዘም ማለት አለባቸው። ሚኒመም ሜትር ከ85 ለወንድ ለሴት ከ72 ወር ከ74 ምናምን ሊል ይችላል እንደ ኢንተርናሽናል። ግን እንደዛ ረዝማም ላትሰራ ትችላለች። ቅድም የጠራቸው ነገሮች ሊያምሩ ይገባሉ። ይሄ ፌሻል ቪዥዋል ወኳ ምናምን ያማሩ ሊሆኑ ይገባል። አጥራም ደግሞ እነዚህ ነገሮች በጣም የሚያምሩ ከሆነ ልትሰራ ትችላለች። እንደ ኢንተርናሽናልም አጭር ናት እኮ ከ65 ምናምን ትሆናለች የምትላት ልጅ በጣም ትልቅ የፋሽን ኢቨንቶች ላይ ስትሳተፍ ታያት ይሆናል። ግን የተሳተፈችበት ዋናው ምክንያት እነዚህ ሶስቱን በጣም ያሟላች ነው እና እንደዚህ አይነት ነገሮች ካሉ እድሉ ጠባብ ነው፣ የመስራት እድላቸው ግን ይኖራል። አንሆንም ብለው ተስፋ እንዳይቆርጡ ነው። አሪፍ ነው፣ ጥሩ ሀሳብ ነው። እና አሁን እኛ አገር ላይ ትልቁ ችግር ማየው በዝምድናም በለው ወይ የ3 ወር ኮርስ ወይም ደግሞ እንዲሁ የአንድ ወርም ገብተው ምናምን ይሰሩና ከዛ ከባህሪ ጭምር ሞዴሎቹ የሚያሰድቡ ኢንዱስትሪው የሚያሰድቡ ሞዴሎች እየመጡ ነው ማለት ደስ አይልም። ይሄ ነገር ሞዴል ቃሉ ምንድነው እንጂ ሞዴል ሲባል ነው አሪያ ነው የሚሆነው እና አሪያ ለመሆን ደግሞ የሚያስፈልገው የመጀመሪያው ነገር በራስ ዝግጅት ለራስ ክብር ሊኖር ይፈልጋል ነው። ሁሉም ሰው ለራሱ ክብር ከሌለው እኔ ለራሴ ክብር ከሌለ ለእናንተ ልሰጣችሁ አልችልም ነው የመጀመሪያው። እኔ ለራሴ ክብር ሊኖር ይገባል። ያ ነው በቃ ሰው ሞዴል ማለት ምንድነው ለራሱ ምንድነው ባህሉ ለራሱ ማንነቱ ምናምን ጠንቅቆ ያውቅ ስለ ባህሪው ከሰዎች ጋር እንዴት ሆኖ ማድረግ እንዳለበት ወዘተረፈ ብቻ ሞዴል መሆን መቻል አለበት። ለሰው አራያ አድርገህ የምትከተለው ሰው መሆን አለበት። ቃሉ ብቻ ወክ ስላደረክ ብቻ ሞዴል ግን በዛ ወይ እንዳይተረጉሙት ከባህሪያቸው ጭምር መሰራት አለበት። ይሄ ቅድም ያልኳቸው ዝርዝሮች ደግሞ ወደ ፋሽኑ ሲመጣ ልብሱን ወይም የያዘው ማቴሪያል ወይም ደግሞ ስለወከለው ነገር በአግባቡ ወይም ህይወት ባለው መልኩ አንድ መንገደኛና አንድ ሞዴል እኩል ያን ምርት ማስተዋወቅ አለበት እና በጣም ያማረ መሆን አለበት ነው። በእንደዚህ አይነት ኮርስ በደንብ ተምረው አሁን ላይ ግን ይሄ የሚያስቀር ካሪኩለም እየተቀረጸ ነው። በነገራችን ላይ ከመንግስት የሚደገፍ ሀሳብ ነው። ምንድነው ከቅርብ ጊዜ በኋላ 1 ዓመት እንደዛ ነገር ነውና የሱሲ ምዘና ተጀምሯል። በፊት በጣም አሪፍ ነው። በነገራችን ላይ እውነት በዚህ አጋጣሚ እንግዲህ በሞዴሊንጉን መቀጠል የምትፈልጉ ሞዴል ሆናችሁ አንዳንድ ነገሮች አስረውባችሁ የቀራችሁ ካላችሁ አሁን ይሄ በጣም አሪፍ ነው። ራሳችሁ ላይ ሰርታችሁ
መቀላቀል ይችላል ኢንዱስትሪ ላይ ሰው እንደዚህ አይነት ነገሮች ሊቀሩ ይችላሉ። የሞዴሊንግ ኢንዱስትሪ በጣም ያበላሹ ብዙ ሞዴሎች አሉ። ሞዴሎች ባላቸው እንደነገር ነው እና አሁን የሲኦሲ ምዘናው በቃ ያበጥራል ማን ሞዴል እንደሆነ እዛ ጋር ወረቀቱን ስትይዘው ፕሮሰስ አለው ተፈትና ነው የምታልፈው እና እዛ ጋር ለመድረስ ሌላ ስለ ሞዴሊንግ ኢንዱስትሪ ዲቴል እንድታውቅ ያደርጋል። የዛኔ ኢንዱስትሪ በደንብ ይገባሃል፣ አንተም ጥሩ ሞዴል ትሆናለህ ማለት ነው። በነገራችን ላይ የመጀመሪያው ሰርቲፋይድ ሞዴል ነው በኢትዮጵያ። ኧረ እባክህ ዋው! በጣም ደስ ይላል። በጣም አሪፍ ነው። በጣም ነው ደስ የሚለው። እስኪ አሁን እንዳልኩህ የእናንተ ሾው አሁን የሚካሄደው ሾው ይመስለኛል ታህሳስ 12 ነው አይደል? ታህሳስ 12 ላይ የሚካሄደው ባህላዊ ነው ዘመናዊ ነው? ባህል ዘመናዊ ነው። ባህል ዘመናዊ ነው። ባህል ዘመናዊ። የትኛው ባህል? የጉራጌ ጉራጌ። ኦኬ። የትኛውን እስኪ ከጉራጌ ጉራጌ እንዴት መሰለ ድሬሲንግ ስታይሉ አመጋገቡን አብዛኛው ፓርቱ 80% ተመሳሳይ ነው። አብዛኛው ግን የተወሰነ የቃላት የንግግር ነው እንጂ ልዩነቱ ድሬሲንግ ስታይሉ አንድ ነው፣ ልብሱ አንድ ነው። ሌላ ግን ከንግግር ጋር ልዩነት ሊያመጣው የሚችለው እንጂ ልብሱ አንድ ነው። ሙሉ የሚሆን ለምን ባህሉን ብቻ አልጠበቅም እንዳትለኝ አሁን ላይ ያየነው ነገር ከዚህ ላይ ያይዤ ልመልስልህ ብዬ ነው። እሺ አሪፍ ነው። ጥሩ ሀሳብ ስለሆነ አሁን ላይ ያየነው ያለው ነገር በጣም ከባድ ነው። ትውልዱ ቀጣይ ለሚመጣው ትውልድ የሆነ ነገር መስራት ስላለብኝ ነው ማለት የሆነ ነገር ስለ ብቻ ባህሉን ካልኩኝ ኔክስት የሚመጣው ጀነሬሽን ሊቀበለው በጣም ከባድ ነው። እንደው በዚህ አጋጣሚ እንዳልዘባረቅ ይቅርታ ኦርቶዶክስ ነኝና እንዲሁ ሲወራ ወይም ደግሞ አንዳንድ ትልልቅ የቤተክርስቲያን አባቶች ሲያወሩ እንደሰማሁት ግብጽ ላይ ራሽያ ብቻ ላይ ኦርቶዶክስ ቤተክርስቲያን ከጫማ ነው የሚገባው። እንዳልዘባረቅ ብያለሁ ይቅርታ ከተሳሳትኩና ከጫማ ነው የሚገባው። የሚገባበት ዋና ምክንያታቸው ምዕመኑ ርቋል ከቤተክርስቲያን። ኦኬ ጫማው ልቅ እንደዚህ አድርግ ምናምን የስርዓቱ ሲጠነክርባቸው ይሁን ርቀዋል ከቤተክርስቲያን። ያቺ ስርዓት አላልተው ምዕመን ወደ ራሳቸው ማምጣት ፈለጉ። በነፃነት ቤተክርስቲያን ገብተው ከጫማቸው አገልግለው ወይም ተምረው ተገልግለው እንዲወጡ ከነጫማቸው እንዲገቡ ሆነ። ኢትዮጵያ ኦርቶዶክስ ደግሞ ጭራሽ አይቻልም። አሁን ሙሉ ባህሉን ብቻ ካልኩኝ ቀጣይ ለሚመጣው ትውልድ በጣም ይከብዳል። አሁን መሰረቱ ሳትለቅ የባህሉ መሰረቱ ሳትለቅ ትንሽ ወደ ዘመን ቀጣይ የሚመጣው ትውልድ እንዲቀበለው ማለት ነው። በራስን ልብስ ማጌጥ እንደሚቻል ማስታወቂያ ተመልሰን ተገናኝተናል። ቆይታችን ከቢኒና ከሃኒ ጋር አሪፍ ቆይታ እያደረግን እንገኛለን ማለት ነው። ተጋበዙልን። መልካም መዝናኛ ይሁንላችሁ። ቢኒ እስቲ ቅድም የተወሰነ እያነሳን ነበርና የሞዴሊንግ ላይ ያሉ አንዳንድ ሀሳቦችን ተነጋግረናል። ኢንተርናሽናሊ አንተም ሰርቲፋይድ መሆን ምናምን እጅግ በጣም ደስ የሚል ነውና የእናንተ ባህል ዘመናዊ እንደሆነ ሀሳቦች አንስተናልና ብዙ ጊዜ እንዳልከው ቅድም ጠንከር ይላል። ከመጀመሪያው ከባህሉ ከቱባው ተነስተን ብንሰራ ወጣቱ እንዴት ይቀበላል፣ ተተኪው አንደርስታንድ ያደርገዋል ያደረገ የሚለው ከቤት ይጀምራል ነው። ቤተሰብ ልጁ ላይ እየሰራ ከመጣ ባህሉን ይገባዋል፣ ምን ማድረግ እንዳለበት ነው። ጥሩ ሀሳብ ያነሳህበት እኔም ደገፈው። ከባህር ማዶ ከነጮቹ ላይ ወስደን አንዳንድ ልብሶችን ዘንጠው ከምንገኝ በራሳችን ልብስ አሁን ለምሳሌ ይኸው እንደ ሀና ያሉ ዲዛይነሮች አሉ። አሪፍ ልብስ ይሄ ልብስ ለምሳሌ እንደዚህ ተሰርቶ መልበስ እንችላለን። የራሳችን ያው የራስ ወርቅ አይደለ የሚያደምቀው እንጂ የሰው እንትን አይደለም። ልናጌጥበት እንችላለን ግን የኛ አይደለም ነው መልሶ ከኛ ይጠፋልና አሪፍ ሀሳብ ነው ያነሳውና እስኪ እሱ ሀሳብ ላይ ብንቀጥልበት እስኪ እንደነገርኩ ነውና ባህል እንደ ባህልነቱ መቀጠል አለበት። እንደ ሞዴል ደግሞ ብዙ የምታያቸው ነገሮች አሉ። በፋሽኑ ዓለም ላይ ስላለው ምን አይነት ልብስ እንደሚመጣ ምን አይነት አልባሳት ፋሽን ላይ እንደሚቀርቡ አያቸዋል እና እንደ ባህል ደግሞ ወይም እንዳደግበት ማህበረሰብ ደግሞ ያሳስባል። ነገ እዛ አካባቢ የሚወለዱ ልጆች ምንድን ነው ሊሆኑ የሚችሉት ብለህ ትፈራለህ። አሁን ደግሞ ጊዜው በጣም ቴክኖሎጂ ነው፣ ሶሻል ሚዲያው እንደምታውቀው ነው እና በጣም ተጽዕኖ ይፈጥራል። በሞዴሎች ደግሞ የሚደረገው ነገር ዶሚኔት ያደርጋል። የሆነ አንድ የሆነ ሞዴል ለብሶ ወክ ሲያደርግ ወይም ደግሞ ማስታወቂያ ቢሰራበት ተከታዩን በዛው ልክ ነው ይሄዳል። ምንድነው ብዙ ጊዜ አሁን ፋሽን ብለናቸው የምንከተላቸው ልብሶች አብዛኛው ጊዜ በሞዴል የሆነ ሰዓት ላይ ስቴጅ ላይ ተዋውቀዋል። ስለዚህ አሁን ዛሬ በሞዴል እንደዚህ አይነት ልብሶችን ብናስተዋውቅ
ባህሉን ሳይለቅ መሰረቱን ሳይለቅ ትንሽ አዘምነህ ቀጣይ ጀኔሬሽን እንዲቀበለው ራሱ እንዲያጌጥበት የውጭውን እንዳያይ የራስህን ማንነትን እንድትቀበል የሚያደርጉ ሾዎችን ስታዘጋጅ በጣም አይምሮህ ራሱ ይረካልና እንደዚህ አይነት አሪፍ ነው። ስለዚህ የእናንተ አሁን የፋሽን ሾው ነው የሚደረገው፣ ውድድር አይደለም። ውድድር አይደለም፣ ማሳያ ነው። ልብሶችን ባህላዊ የጉራጌን ማህበረሰብ ያለባበስ ስርዓት የሚታይበት ነው። በተጨማሪም ያው ርዕሱ ምናልባት ዳኪያና ነው የሚለው። ዳኪያና ማለት ዳኪያና ማለት በሰባት ቤት አካባቢ ቅድም ጉራጌዎች ይለያል። በሰባት ቤት አካባቢ የሚወራ ቃል ነው፣ ግን ብዙ ልዩነት የለውም። ከክስታኔም ይጠራል ስሙ። ዳኪያና ማለት እናቴ ነው። እናቴ ቀጥተኛ ሚኒንጉ አዶተና ምናምን ሊሆን ይችላል፣ ግን ሞር በጣም ስትወደው ወይም ደግሞ በጣም እንትን አለው ከባድ ነው ቃል ይሄ ዳኪያና የሚለው በጣም ከእናቴ በላይ ወይም ከአዶተና በላይ ሚኒንግ ይሰጣል። ዳኪያና በጣም የምትወዳት የራስ የሆነች ነገር እና ከእናቶችም ጋር ከጉራጌ እናቶች ጉራጌ እናቶች የሁሉም ኢትዮጵያ እናቶች ያሳለፉት ላይፍ ቻሌንጅ አለ። ጉራጌ አካባቢ ያለች እናት ደግሞ በጣም ከባድ ነው እና ስለማውቀው ከዛ ጋር የተያያዘ ስራ ይቀርባል። ሌላው ደግሞ ፋሽን ዲዛይነሮቹም በዛው ልክ ልብሳቸውን የጉራጌን ባህል በሞዴሎች ማሳያ ያደርጋሉ። ግን ዲዛይነሯ የራሷ ኮምፒቲሽን ሊሆን ይችላል። ከሌሎቹ ዲዛይነሮች በምን በልጬ መገኘት አለብኝ የራሷ ውድድር ሊሆን ይችላል። ውድድሩ እንደ ውድድር አይደለም፣ ግን ዲዛይነሯ የራሷ ከሌሎቹ ዲዛይነሮች ተሽላ ለመገኘት የምታደርገው የራሷ ውድድር ሊሆን ይችላል። በጣም አሪፍ ነው። የመግቢያ ምን ያክል ይኖረዋል? መግቢያ ያለው ወይስ እንዴት ነው? የት ነው የሚቆርጠው? ሰው አሁን የሚቆርጥበት የምትጠቀማቸው ፕላትፎርሞች አሉ? ምናልባት የት ያገኙታል የሚለውን በዛው ለመመለስ ብዬ ነው። እሷ ጋር ቅድም አድራሻ ስጠይቅ ነበረ። እሷ ጋር ማግኘት ይችላሉ። እኔ ጋር ሁሌም ያው ስልኬ ከዚህ ጋር በተያያዘ መደወል ይቻላል። ሁሌም ስልኬ ላይ ተያዙ ከእሱ ጋር ፕሮሞት ስለሚደረግ ሌላ የራሴ ትምህርት ቤት ላይ እንደዚሁ ማግኘት ይችላሉ። አቢሲኒያም ማግኘት ይችላሉ። እዛ ለማግኘት ቪአይፒ 1000 ብር፣ ኖርማሉ 500 ብር። 500 ብር አሪፍ ነው። እስቲ ምናልባት ወደ ሀና እንምጣና ያው ይመስለኛል ሾው ላይ ይሄ መጀመሪያ አይደለም አይደል? አይደለም። በዲዛይኒንግ ህይወት ውስጥ ከስተመር ይመጣል የተለያዩ ፋሽን ትሪት ላይ እንደው ገጠመኝ የምትይው ከሰራሹ በኋላ ደግሞ አንዳንድ ልብሶች ላይ እንዲህ ባስተካክለው እንዲህ ቢሆን የምትይው የገጠመኞች ካሉሽ በጣም አዝናኝም ሊሆን ይችላል። አይ ደግሞ ሰዎች ሊማሩበት የሚችሉበት አዳዲስ የሚመጡ ዲዛይነሮች ሲመጡ ምን ማድረግ እንዳለባቸው በዛው ናቸው ትዝ የሚለኝ እንኳን ገጠመኝ ማስታወሰው የለም። ግን ይሄ የመጀመሪያ መድረክ አይደለም። ውድድሮች ነበሩ። የጉራጌ ዞንን ወክዬ ማዕከላዊ ኢትዮጵያ ላይ ተወዳድሬ ነበረ። ላስት ይር ማለት ነው። ከ2-3 ወር በፊት ምናልባት ከ6 ወር በፊት እና ማዕከላዊ ኢትዮጵያ እንግዲህ የተለያዩ ብሔር ብሔረሰቦች ያሉበት ክልል ነው። እኔ ጉራጌ ዞንን ነበረ ወክዬ የተወዳደርኩት። አንደኛ ነበር እዛ ላይ ወጣሁት ማለት ነው። የምርሽ ነው? ታባቱ አንደኛ ነው። ከዚህ ነበረው አለ አረ ይደርሰናል። ከዛ ማዕከላዊ ኢትዮጵያን ወክዬ ደግሞ ለፌዴራል አለፍኩኝ ማለት ነው። ከዛ ፌዴራልም ላይም ተወዳድሬ እዛም ላይ 3ኛ ወጥቼ አሸንፊያለሁ ማለት ነው። የመጀመሪያው ውድድር የት አካባቢ ነው የተካሄደው? ሳጃ የየም ዞን ዋና ከተማ ሳጃ ላይ ነበር። የጉራጌ ውስጥ ነው ያለነው ሳጃ ወይስ የት ነው? የም የት ነው? የየም ብሔረሰብ። ኦኬ ደቡብ ላይ ማዕከላዊ ኢትዮጵያ። ማዕከላዊ ኢትዮጵያ ነው። አሁን ማዕከላዊ ኢትዮጵያ አዲሱ ክልል ነው። ስሙ ማዕከላዊ ኢትዮጵያ የሚባለው መሀል ላይ መሆን እንፈልጋለን እንግዲህ። ሌሎችም እዛ አለ። እዚህ ደግሞ ፌዴራል ላይ የመጣሽው ፌዴራል ምስል ሶስተኛ። ከዛ የኢስት አፍሪካም እንደዚሁ እንትን ነበረ፣ የፋሽን ሾው ነበረ። እዛ ላይም ተወዳድሬ ያለውኝ እንደዚህ አንዳንድ ሾዎች ምናምን ሳተፋለሁ። በጣም አሪፍ ነው። ዲዛይኒንግ ላይ እንዳልሽው በጣም ኢንተረስትድ ነው። መነሻ የሆነች ጓደኛሽ ነሽ ይመስለኛል። አሪፍ ነው እና ያው ደስ ይላል እንደዚህ ሰው መክሊትሽን አይቶ ሲነግርሽ፣ ከዛ አንቺ ደግሞ አምነሽ መቀጠልሽ ራሱ ትልቅ ነገር ነው። በጣም አሁን እንዴት ነው በጣም ኢንተረስትድ ስትሆን አይደክምህም። አዲስ ነገር ለመፍጠር
ሄዚቴት አታደርግም፣ ትደፍራለህ በጣም። ይልቁንስ ገጠመኝ ካልካው መጣ እንትን እንደዚህ አሁን ልብሶች ስሰራ ለየት ለማድረግ ሞክራለሁኝ እና አንዳንድ ቦታ ላይ እንትን ይላሉ ልብሶቹ ይገላለጣሉ ነገር በእኛ ማህበረሰብ በተለይ በጉራጌ ማህበረሰብ በጣም እንትን ነውር ነው እና እኔ ደግሞ ሌላው ማህበረሰብ የደረሰበት የፋሽን ዲዛይን እንትን አለ። ጉራጌዎች ግን ትንሽ ወደ ቀረት ብለናል። የቀረ ነገር አለው በሞዴሊንጉም ላይ አሁን ትምህርት ቤት እንዳልከው እናንተ አሁን ለመጀመሪያ ጊዜ አሁን ሲሰማ ሰው ወደፊት እንዲመጣ ነው ጥረት እያደረግሽ የነበረው ነው? አዎ እንደዛ እየሞከርኩኝ አንዳንድ የተገላለጡ የሚመስሉ እንትኖች አሉና እዛ ጋር በጣም ብዙ ወቀሳ የደረሰብኝ አለ እና ግን እሱን እንደ እንትን እቀበለዋለሁ ማለት ነው። እንዳስተያየት? አዎ ኦፍኮርስ። ምክንያቱም ማህበረሰቡ የማይፈልገውን የማይወደውን ነገር እኔ ከማህበረሰቡ ውጭ አይደለሁም፣ ማህበረሰቡ ነው እዚህም የሚያደርስ ሳይኮሎጂካሊ የሚሆን ሞራሊ የሚሆን ምናምን ሰው ግን ያንን እንደ ሀሳብ ተቀብየዋለሁ እና እንግዲህ ወደፊት ብዙ ነገር እጠብቃለሁ ከራሴ። አሪፍ ነው፣ ደስ ይላል። ተመልካቾቻችን እንግዲህ ያው ከቢኒ ጋር እና ከሀና ጋር ያደረግነው ቆይታ በጣም አሪፍ ቆይታ እያደረግን ነው የምንገኘው። አሁን የምንሄደው እስቲ ቢኒ ጋር ምን ያክል በሞዴሊንግ ላይ እንግዲህ ምን ያክል ትምህርት ቤት ተማሪዎች ይኖሩሃል፣ እዛውም ሾው ላይ ደግሞ አሁን ይሄኛው የፋሽን ሾው ላይ ምን ያክል ሞዴሎች ይወዳደራሉ የሚለውን የተወሰነ ነገር ብትለን። ተማሪዎች እንደ ተማሪ ትምህርት ቤት የምትሰጧቸው ሞዴሊንግ ብቻ ነው ሌላም አለ ወይስ ምንድን ነው? ሞዴሊንግ ኢንዱስትሪው በጣም ሰፊ ነው። ሞዴሊንግ ሞዴል ብቻ ሲባል ቅድም እንዳልኩት ወክ ማድረግ አይደለም እና አንደኛ ፓርቱ ራሱ የሞዴል ፓርቱ ራሱ በጣም ብዙ ነው። ቅድም እንዳነሳ ነው የራንዌይ ብቻ ወይም የመድረክ ላይ ሞዴሎች ብቻ ነው ያነሳው ስቲሉ ስለ ፋሽን ስለምናወራ ማለት ነው። ቅድም አንተ ስለ ልኬት እያወራኝ ነበርና ይሄ ፊት ሞዴል የሚባለው ይሄ አንደኛው ፓርት ነው። የሆነ ሰው የሆነ ታይም ላይ አንድ ሰው ልኬት ይወስዳል። ያንተ የወገብ ሳይዝ ለአንተ የሚመስሉ ሰዎች ይሆናሉ ማለት ነው። ይሄ እንደዚህ አይነት ፊት የሚያደርጉ ሞዴሎች አሉ። እንደዚሁ በተለያዩ የሞዴሊንግ ፓርቶች አሉና ስለነሱ ዲቴል እንሰጣቸዋለን። ተያይዞ አርት የሚነካ ሌሎቹም ዘመናዊ ዳንስ፣ ውዝዋዜ፣ ምንድነው አክቲንግ እነዚህ ይሰጣቸዋል። ምክንያቱም የተለያዩ ስራዎች ከሞዴል ጋር የተያያዘ ስለሚመጣ ማስታወቂያ የፊልሙን ስለሚነካካው ማለት እንደ ኢትዮጵያ ደግሞ አንዱን ብቻ ይዘህ አይሆንም፣ አያዋጣም። እንደሌላው ዓለም ከሆነ አንደኛውም ይዘህ ልትሄድ ትችላለህ። ግን እንደ ቢዝነስ ስለማይታይ ኢትዮጵያ ውስጥ እንደ ቢዝነስ የምንያዘው እንደ ቢዝነስም እና ተቀባይነት አሁን አንዱ ብቻ ዘንድ ለመሄድ ትልቁ ችግር የሚመስለኝ እኛ ሀገር ላይ ተቀባይነት። ልክ ነው። እነዚህ አይነት ነገሮች ስላሉ ሁሉንም እንሰጣለን። እንዲህ ከፍለን አይደለም፣ በቃ ብቁ እንዲሆን ሁሉንም እንሰጣለን። ያው ገና ስለሆነ ትምህርት ቤቱ ስም ራሱን ለመገንባት ብዙ ስለሚፈጅ ብዙ ተማሪዎችን በዚህ ሰዓት ኤክስፔክት አላደረግም። ትንሽ የሚሆኑ በቃሉ ከብዛ ጥራት በኋላ ላይ ደግሞ እየሰፋ ሲሄድ ምን ማድረግ እንዳለባቸው የቤት ስራ ነው፣ ትልቅ የቤት ስራ ነው። ፋሽን ሾው ላይ ደግሞ የሚሳተፉት 10 ወይ ደግሞ ከዛ በላይ ነው 10 ነው ያስኩት። እዛ ላይ 10 ሞዴሎች ይሳተፋሉ። ወንዶች አሉ፣ ሴቶች ሴቶች ይበዛሉ። ቁጥር ሴቶች ያው አልባሳቱም ከዛ አንፃር ይመስለኛል ዲዛይነሮቹም የወንድ ልብስ ሞራል እንትን አይሉ ሴት ላይ ዲዛይን ረስሩልን እንደኛ እንልብስ ይመስለኛል ይቸገራል። ወይም ፋሽን ራሱ አይመጣም አላውቅም። ኧረ እንዴ አለን ይኸው እኔ አሁን እንዴ ታተም እንዴ የምለብሰው አጥቼ ደስ እና አስቡበት። በዛው እንደውም የዲዛይነሮች ምን ያክል ዲዛይነሮች ይሳተፋሉ እነሱን በዛው ማመስገን ካለብን ብናመሰግናቸው አሪፍ ነው። አንድ 4 ዲዛይነሮች ይሳተፋሉ ከእሷ ውጪ። በነገራችን ላይ የዚህ ኢቨንት ቅድም እንዳው በጣም ትልቁ ታርጌት አድርጌ ከባህሉ እኩል ለማስኬድ የፈለኩት እንዳነሳ ነው የጉራጌን ባህል አልባሳት የሚሰሩ ዲዛይነሮች የሉም ማለት ይችላል። አሁን ላይ ግን ደስ በሚል ሁኔታ እንደውም ማስታወቂያ አውጥቼ ነው ዲዛይነሮቹን ያገኘኋቸው እና አጋጣሚ ከሰው ጋር እንደዚህ ማስታወቂያ ተገናኘ ነው እና አሁን ላይ ደስ ብሎኛል። አላማኝ ስለነበረ ከዚህ በፊት ሁለተኛ ኢቨንት ሾው ነው የማዘጋጀው። ይሄ ሁለተኛ ነው የምርህ ነው። ስለዚህ 3-4 ገና ብዙ አለ ማለት ነው። እሱ እንደ እግዚአብሔር ፈቃድ ጠብቃለን። እስኪ እናያለን። ከወዲሁ ፋን ሾው ጫማ መስቀያ ነው እያልኩ ነው። አንተ ስራ ፈጠራ ላይ እኮ ነው ያለው። ስራ ፈጠራ ላይ ነው ያለው አንተ። ስለዚህ 3-4
አብረን ብንታደም ትላለህ። እንደ እግዚአብሔር ፈቃድ ግን መጀመሪያው መስመሩን አሳይቻለሁ። ሌላም ሰው ሊሰራው ይችላል። በትክክል ላይ ለሌላውም ማህበረሰብ ይህን ተከትሎ ያደገበትን ማህበረሰብ ባህልና ስርዓት ወጉን ወደፊት ማምጣት አለበት፣ መታየት አለበት። የሆነ ባህላትን ወቅት ጠብቀን ብቻ አይደለም ለብሰን መገኘት ያለብን። አሁን እንደው ጥቀስ ካልከኝ የጉማ አዋርድ ይህ አሁን የቲክቶክ ራሱ የመጣው ኢትዮ ኢንተርናሽናል ፊልም ፌስቲቫል ለዛ አዋርድ አለ። እንደዚሁ የአዲስ የዲጄ ቤቢ የሚያዘጋጀው እሱም እንደዚሁ አንድ ሾው አለና እዛ ላይ ራሱ እንደዚህ ልብሶች ብዙ ጊዜ አሁን የጉማ ላይ አስታውሳለሁ የተገላለጠ ልብስ በፍጹም አይቻልም። ግን በባህሉ በካልቸሩ በማንነቱ እጅግ በጣም በጣም ውብ ሆኖ መገኘት በጣም የቲክቶክ ላይም አይተናል። ጥሩ ድሬስ ተሸልሟል፣ ጥሩ የለበሰ እና ይሄ ምን ያሳያል? ዲዛይነሮች የበለጠ አእምሯቸውን እይታቸውን በደንብ እንዲያሰፉ ያግዛል። ዲዛይነሮች መበረታቻ ነው የሚሆነው። የጉማም ልክ እንደዚሁ በባህል ከመጀመሪያው የነበረው የጋዜጣዊ መግለጫ ላይ ግልጽ አድርጎ የተናገሩት አንደኛው ቢኖር ሁሉም ሰው በባህሉ ሸክ ብሎ አምሮበት እንዲመጣ የምናደርገው እዚህ የአድዋ ሙዚየም ላይ ነው። ስለዚህ አድዋ ሙዚየም ነው። አድዋ ደግሞ ምን ማለት እንደሆነ ለእኛ ለኢትዮጵያኖች ግልጽ ነው። ስለዚህ ያንን እንኳን ያማከል አለባበስ ለብሶ መምጣት ይቻላል እና ከሌለ ሱፍ ከሌለ ሌላ ከኛ ከኢትዮጵያ ውጭ ያሉ የሴቶች ድሬስ አለባበሶች አሉ። እሱን ማድረግ ይቻላል። ግን ቅድሚያ የሚሰጠው ይሄኛው እንደሆነ ሲነገር ነው። የመጀመሪያ ላይ በጣም ደስ ያለኝ እሱ ነው። እንዲህ ሲሆን ወደ ሀገር ትመለሳለህ ነው። ባህል ይበረታታል፣ ዲዛይነሮች ይወጣሉ፣ አዳዲሶች ይመጣሉ። ተቀምጠው በታለንት እንኳን የሚሰሩ እኮ አሉ። በታለንት እየሰሩ ግን የት እናሳየው? ምን ላይ ለብሽ ልውጣ? የማይሆኑ ቦታ ላይ ለብሰውም አንዳንዴ የማይመጥን ቦታ ላይ መገኘት ራሱ ትክክል አይመጣም፣ ያሳንሰዋል ጉዳዩን እና ጥሩ አጋጣሚ ነው የሚሆነው መቀጠልህ። ቆንጆ ነገር ይኖራል። ሌሎችም አንተን አይተው እንዲከተሉ ማድረግ ነው የሚሻለው እና እስኪ ጠቅለል ስናደርገው ከአጠቃላይ እንግዲህ ዝግጅቱ ላይ ታርጌት ያደረግከው የምትጠብቃቸው ነገሮች እስኪ ከአንደኛው ሁለተኛው የሆነ ነገር ይኖረዋል። እንደው አጠቃላይ በቦታው ላይ ከጉራጌ ማህበረሰብ እናቶች ወይ አባቶች በክብርነት የሚገኙበት ሁኔታዎች አሉ ወይ? የታሰበ ነገር ምን አለ? ምናልባት ሚስጥር እንዳይሆን ብዬ ነው። ያው እንደነገርኩ እሱም ከእናት ጋር የተያያዘ ስለሆነ አሉ የጉራጌ አባቶችም እናቶችም አሉ። እንደው የመጀመሪያዋ የኔ እናት ናት። እናቴ በጣም ደስ ይላል። እናቴ ትገኛለች እና ሌሎቹም እንዲህ አርት ላይ ያሉ ትልቅ ሰዎች አሉ። እነሱም በእንግድነት ይጋበዛሉ። ያው ባለስልጣናቶችም ዞኑ ላይ ያሉ ባህል ቱሪዝሞቹም ተስፋ አደርጋለሁ ይገኛሉ ብዬ አስባለሁ። ያው የእነሱ ስራ ስለሚበዛባቸው ከስራ ጋር ተያዘ ትረዳለህ፣ ግን ኢንቫይት እናደርጋቸዋለን ይገኛሉ የሚል እምነት አለኝ። በተረፈው የምጠብቀው የመጀመሪያው ሾው ላይ አልነበረም እንደነገርኩ ሰው ምንድን ነው ይዘብን የመጣው ነው የነበረው አብዛኛው ሰው። አንተ ጉራጌ እኮ እንዴት ፋሽን ምንድን ነው አረቀል ጀመርክ ነበረ። ያው አብዛኛው እንደምናውቀው ከንግድ ጋር ከቢዝነስ ምናምን ስራ ፈጠራ ላይ ቢዝነስ ላይ የታወቀ ነው እና በጣም ቻሌንጅ ነበር የመጀመሪያው። አንደኛ ትኬት መሸጥ አለ፣ ሰው ማሳወቅ አለ። ሶሻል ሚዲያውም እንደዚሁ አልነበረም 3 ዓመት ምናምን። አሁን ላይ በጣም ያው እንደምታየው ይረቋል፣ ብዙ የመስማት እድል አለ። የዛኔ እኔም ሶሻል ሚዲያ ላይ ብዙ ማርዶ የማወቅ እድል አልነበራቸውም አብዛኞቹ። የተወሰነ ያወቀው ምንም እንደዚህ በትኬት አግዙ ምናምን ስል ምን ይዘብን መጣ ነበር ምን ባል። አሁን ላይ ግን የለም። ይሄ ትልቅ ነገር ለኔ አሁን ላይ ገብቶታል። በቃ ምንድነው ይዘህ የመጣው አይደለም፣ እንደውም ያበረታቷል። በጣም ጎበዝ፣ አሪፍ እንደ ሀሳብም ይሄ ቢቀር ሀሳብ ይሰጧል። አንተም ባህሉን ጠንቅቄ አውቀዋለሁ ይሄ ነው ማለት አይደለም። ባህሉን እኔ በደንብ አውቀዋለሁ ይሄ ብቻ ነው ብዬ አይደለም። አሁን ካለው ባህል ይሄ እኔ የማውቀውን እቺ ነው እንጂ ገና ነክቼም አልጨረስኩትም። ባህሉ በጣም ብዙ ነው። ስለዚህ ሀሳብ የሚጨምሩ ካሉ ቀጣይ 3ኛ ላይ ሀሳብ ከተጨመረ እየተጨመርክ መሄድ ትችላለህ። እስቲ እንደ እግዚአብሔር ፍቃድ እንደዛ እያደረግን እኔ እንኳን ባልጨምረው የኔ ታርጌት እንደነገሩ እኔ እንኳን ባልቀጥል የስራ ለሌሎቹ መስመር አሳይቻለሁ። ስለዚህ እነሱ ከዚህ አፕዴት እያደረጉ ይሰሩታል። ቻሌንጁንም በቃ መንገዱ ጠርገዋለሁ። ማህበረሰቡም እንደኔ ምን ይዘብን ነው የመጣው የማለት ጥያቄዎች አይነሱም። ስለዚህ ይህንን ተጠብቃለሁ። የተሻለ ነገር የተሻለ ስራ ስለሚቀርብ ከመጀመሪያው በጣም አሪፍ። እስኪ ሀኒ የምታመሰግኙ ካለ የምታስተላልፊው መጨረሻ ላይ ያለውን ነገር ካለ እስኪ እሱን አድርገን ወደ አንተ ማጠቃላይ እንገባለን።
እንግዲህ ቅድም እንደተናገረው እሱ የእኛ የመጣንበት ማህበረሰብ ከንግድ ጋር የተያያዘ ማህበረሰብ ነው እና ስራ ፈጠራ ላይ ንግድ ላይ ምናምን ነው እና እዚህ የፋሽን ዲዛይኑ ላይ ብዙም እንትን አይደለም እና እንዳውም አንድ ሰውም ብሎኛል ጉራጌ ሆነሽ የማያዋጣ ቢዝነስ ውስጥ አሁን ገና ገባሽ ነው ያለኝ። አለማወቃቸው ነው እውነት ለምናገር የጉራጌ ዲዛይነር አለ ወይ የሚለኝ ሰው አለ እና አሁን እኔ በዚህ ሰዓት አሁን በመጨረሻው ሰዓት አሁን አስተላልፌ ስትለኝ የማስተላልፈው መልዕክት ቢኖር ምንድን ነው ይሄ የመጣሁበት ማህበረሰብ ስራ ወዳድ ማህበረሰብ ነው እንደ ሌላው ኢትዮጵያዊ ሁላ ማለት ነው እና የሚታወቀው ግን ለየት ባለ መልኩ ያው የነጋዴ ንግድ ላይ ከትንሽ ተነስቶ ከዜሮ ተነስቶ ከፍ ያለ ትልቅ ማማ ላይ መቀመጥ ነው። እንደዛ ነው አይደለም? እኔ ደግሞ እንደመጣሁበት ማህበረሰብ መወከልም አለብኝ ብዬ አስባለሁ። እስካሁን ወከልኩት አልወከልኩት እንግዲህ ማህበረሰቡ ይነግረኛል። እኔ ግን እንደዛ ብዬ ነው የማስበው። አሁን ባለው ከዚህ በኋላ ባለው ነገር ግን ስራ ወዳዱ ማህበረሰብና ፓሽኑ የኔ ውስጥ ያለው ፓሽን ሲገናኝ የሚፈጥረውን ዳይናሚክ ማየት የኔ ጉጉት ነው፣ የራሴ ጉጉት ነው። አሪፍ ነው ከታሰበበት። በንግዱ ዓለም ላይ ያሉ ወንድሞች ሴቶች አንድ ላይ ኮላቦሬት ተደርጎ የተሰራውን ዲዛይን በዓለም አቀፍ ደረጃ መሸጥ ይቻላል። በዓለም አቀፍ ደረጃ ማሳየት ይቻላል። ስሜም የብራንዱ ስምም አፍሪሃን ነው። አፍሪካ ከሚለው ስም የተወሰደ ነው። ሃን ደግሞ ሃና የኔ ስም። ይሄ ስም ሚኒንግም አለው ደስትኒም አለው። ሚኒንግ ብቻ አይደለም ደስትኒም አለው። እሱ ቀጣይ ላይ ስንገናኝ እውነት አሪፍ ነው ስሙ አፍሪሃን አለ የሚለው ያው ማፍራትን እኮ ይናገራል እኮ። አፍሪካ አለችበት፣ ማፍራት አለ። ማፍራት ደግሞ ብዙ ነው። ስለዚህ አንድ ነገር አፈራው ብቻ ብሎ አይገደብም። በዚህ ሙያ ላይ ስትኖሪ እና ኪነጥበብ ላይ ብዙ ነው። ኪነጥበብ የእግዚአብሔር ነው የሰጠን ኪነጥበብ ከእግዚአብሔር ስለሆነ ማፍራት ላይ ነው ያለችው። አፍሪካን ይዘሻል፣ ማፍራት አለ። ከዛ የራስሽን ስም ደግሞ አስቀምጠሻል። እዚህ ግብና ራዕዮችሽን እነዚህ ሲገናኙ እንዳልኩ ቅድም ማለት ነው የስራ ወዳዱ ማህበረሰብና ፓሽን ሲገናኝ የሚፈጥረውን ነገር እኔ ማየት ፈልጋለሁ። ከኔ ውስጥ ነው ማየት ፈልጋለሁ ይታያል እና አብረን ከምንሰራቸው ባልደረቦቼ የስራ ባልደረቦቼ ጋር ማለት ነው። እና በስተመጨረሻ እንግዲህ ማስተላለፍ የምፈልገው መልዕክት እዚህ ሙያ ላይ መግባት የሚፈልጉ በጣም ብዙ ሰዎች አሉ። በጣም ብዙ ወጣት ልጆች አሉና ፓሽናችሁ ከሆነ ኢንተረስታችሁ ከሆነ ጎ ፎር ኢት። በጣም ብዙ ጊዜ የምጠይቀው እንዴት ሰራሽው፣ እንዴት አሰብሽው የሚሉ ጥያቄዎች አሉ። ፓሽን ከሆነ እንዴት እንደምትሰራው አታውቀው። ኦልሬዲ ማኒፕሌት የሆነ እንትን አኪሙሌት ይሆናል ጭንቅላት ውስጥና ምክንያቱም ኦልሬዲ ትሰጣለህ፣ ለዛ ኢንተረስት ትሰጣለህ እና ብዙ ነገርህ ምን ይሆናል ፋሽን ዲዛይን ብቻ ይሆናል የምትመታያቸው የምትመለከታቸው እና ሳታውቀው ውስጥ አኪሙሌት የሆነና የሆነ ቀን ለመስራት ስታስብ የሆነ ነገር ከየት እንደሚመጡ አላውቅም ሀሳቦች አንዳንዴ የሆነ ተአምር ይሰራል ማለት ነው። እርግጠኛ መሆን ያለበት ሰው ያ ኢንተረስቱ ነው ወይ መክሊቱ ነው ወይ የሚለውን ነገር ላይ እዛ ላይ በደንብ መስራት አለበት። አዋጭ ስለሆነ ስላማረ የቅንጦት እንትንም ይመስለዋል ፋሽን በጭራሽ እንደዛ የሚያስባለው የማይተኙበት ሌሊቶች አሉ። ራስን ትጥለዋለህ ብዙ ጊዜ እንደዚህ አይነት እንትኖች አሉ። ስሊፕለስ ናይቶች አሉ። ኧረ በጣም ብዙ ውጣ ውረዶችም አሉ። እንትን በሉ ነው የምለው፣ በርቱ ነው የምለው። ቤተሰቤን ማመስገን ፈልጋለሁ። እናት አባቴን፣ እህቴን፣ ወንድሞቼ ሁላ እና እግዚአብሔርንም እንደዚሁ መጀመሪያው መጨረሻውም የረዳኝ እሱ ነው። ያለኝን ሀሳብ እንትን ይሄ አልቲሜት የሆነ ጎሊን የሚያስቀምጠው እሱ ስለሆነ ያስችለኛል፣ ሊያስችለኝም ነው የጀመረው። የእግዚአብሔር ስም የተባረከ ወይም ብቻ ምል እናመሰግናለን በጣም አሪፍ ሾው ላይ ነው ያላችሁት። አብራችሁ ስለሆናችሁ ከልብ እናመሰግናለን። በመጨረሻ ቢኒ የምታስተላልፈው መልእክት ካለ ወደ አንተ እንሂድ። እሺ፣ የማስተላልፈው
ትውልዱ በራሱ የሆነ ነገር ያጊጥ አዘምኖ የራሱ የሆነ ነገር ውበት ስላለው በራሱ የሆነ ነገር ያጊጥ፣ ባህሉን ይጠብቅ። ሁሉም ከውጭ የመጣ ነገር 100% ባንቀበለው እንደ ሞዴል እሱን መክራችኋለሁ። ባህላችሁን ጠብቁ። ምክንያቱም የራስን የሆነ ነገር ካላሳደግን ምንም ጥቅም ስለሌለው ማለት ነው። እና ራሳችሁን ሁኑ መጀመሪያና ሞዴሊንግን ደግሞ ስገቡ ሞዴል መሆን የምትፈልጉ ተማሪዎች እንደዚሁ ካላችሁ ሞዴሊንግን በደንብ ወቋት። ወኩን ብቻ አይደለም ከባህሪ ጭምር ስለሚቀጠል ማለት ነው። ስለሱ በደንብ አውቃችሁ እንድትገቡ ፈልጋለሁ። ሌላ ማመሰግነው አካል ደግሞ በመጀመሪያ እግዚአብሔር ማመስገን ፈልጋለሁ። ሌላ ደግሞ ያው የኢቨንቱን ቀን በ12 ነው እና ቅዱስ ሚካኤል አባቴ ነው አመሰግናለሁ። እሱንም እናቴን ማመስገን ፈልጋለሁ። እናቴን እንደዚሁ ቤተሰቦቼ የመጀመሪያው ስራ ከማህበረሰቡ ጋር ከጉራጌ ማህበረሰቡ ጋር እንድተዋወቅ ያደረጉኝ ቤተሰቦቼ ናቸው። ያጎት ያክስት እንዲህ በዙሪያ ያሉ ቤተሰቦቼ ናቸው እና ጓደኞቼ ወንድሞቼ ናቸው። እንዴት እንደረዱኝ በአጠቃላይ ወጪውን ሁላ ሸፍነው ማለት በሚቻል መልኩ ከነሱ ጋር ጥሩ ግንኙነትም ስላለን እነሱ ማመስገን ፈልጋለሁ። ከማህበረሰቡ ጋር ስላስተዋወቁኝ በእነሱ ጥረት እኔ ከፊት መሆንም እነሱን አስቸግሬ እዛ ደረጃ ደርሻለሁ። ዛሬ ላይም ከጎኔ ስላላችሁ እናንተንም በጣም አመሰግናለሁ። ሁሉም ማህበረሰቡንም እንዲሁ ማመስገን ፈልጋለሁ። ሌላ ሁላችሁም መታችሁ ደግሞ ፕሮግራም እንድታዩልኝ ማህበረሰቡ ደግሞ ባህላችሁን በዛው ልክ ማወቅ ስለሆነ ባህላችሁንና እዩ። ከዛ ትምህርት ይሆነናል ለሁላችንም። እኔም ከእናንተ እማራለሁ፣ እናንተም ከስራው ብዙ ነገር ተምራችሁ ትሄዳላችሁ። ትልቅ ሰዎች አሉ። ትልቅ ስላችሁ በእድሜ በእውቀት ትልልቅ የምንላቸው ወይም የምናከብራቸው ሰዎች አሉ። እንዲሁም ከሌላ አርት ዘርፍ የሚመጡ ሰዎችም አሉ። እንደዚሁ ከእነሱ ጋር ጥሩ ጊዜ ይኖረናል። ጥሩ ስራ አይተን ተዝናንተንም ተምረንም እንገባለን። ስለ ሁሉም ነገር ግን አመሰግናለሁ። አሪፍ ነው። በዛው ቀኑን ምን ያክል ብር ቪአይፒ ኖርማል የሚለውን በደንብ አስተዋውቅልን። በዛው ቀኑ ታህሳስ 12 ከቀኑ 8 ሰዓት። ስለ ሰዓት ግን አሁን በደንብ እንደ ኢትዮጵያ ምንድነው እንደ አበሻ ሰዓት እሷንም አድርገህ የት ቦታ ላይ ይዘጋጃል እሱ የሚለው ያጠቃላይ ሰዓቷን በደንብ ሰዓቷን አስረግጬ ልናገር። 8 ሰዓት ነው በቃ ማለት 8 ሰዓት ተብሎ 9 ሰዓት ወይ 10 ሰዓት የሚጀምርበት ፕሮግራም አይደለም እንደለመድ ነው። ግን 8 ሰዓት ነው የምንጀምረው። 8 ሰዓት ላይ እንድትገኙ ፈልጋለሁ። የት? ሳሪም ሆቴል ሰሜን ማዘጋጃ ጋር ነው ያለው። ከፒያሳ ወደ አዲሱ ገበያ ሲኬድ ሰሜን ማዘጋጃ ጋር አካባቢ ያለው ሳሪም ኢንተርናሽናል ሆቴል ነው። ከቀኑ 8 ሰዓት እሑድ ቀን ነው። በቀን 12 ታህሳስ 12 2018 ማለት ነው። መግቢያ ትኬቱ ደግሞ ኖርማሉ 500 ብር ነው። ቪአይፒው 1000 ብር። ተጋብዛችኋል። እዛ እንድትገኙ ስንል እኛም እንጋብዛለን። እናመሰግናለን። ለነበረን ቆይታ እጅግ በጣም ደስ የሚል ቆይታ አድርገናል። ክብረት ይስጥልኝ። አመሰግናለሁ። አንተንም አክብረህ ስለጋበዝከን እናመሰግናለን። ከእንግዶቻችን ጋር የነበረን ቆይታ እንዳያችሁት ይመስላል ማለት ነው። እጅግ በጣም ደስ የሚል ቆይታ አድርገናል። ያው ኪነጥበብ ብለናችኋል ነበር። ኪነጥበብ ስንል ደግሞ ኪነጥበብ ውስጥ አንደኛው የፋሽን ሾው አለ፣ እንዲሁም ደግሞ በሞዴሊንግ ዘርፍ ላይ ማለት ነው። ሌላው ደግሞ በዲዛይኒንግ ነው ማለት ነው እና ከቢኒና ከሃኒ ጋር ቆይታ ያደረግነው አሪፍ ቆይታ አድርገናል ማለት ነው። እናንተም እንደተለመደው ፕሮግራማችንን ፔጃችንንም ልክ እንደዚሁ ማለት ነው ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት እየሰጣችሁን ገንቢ የሆነ ሀሳባችሁን እየሰጣችሁን አብራችሁን እንድትሆኑ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ሳምንት እስክንገናኝ እንግዲህ ቸርን ሰንብት። ይመቻችሁ። እንወዳችኋለን። ዋላ ፒስ